በጨዋታ መሃል ኃጢአት አለ። ለቀልድ ለጨዋታ ብለን የምንናገረው አይ እግዚአብሔር ቀልድ ነው ብሎ የሚተውል መሰል አይተው። ሰይጣን ምን መሆን ፈልጎ ነው ከእግዚአብሔር ጋር የተጣላው? አምላክ መሆን ፈልጎ ነው። እኛስ ከእግዚአብሔር የተጣላ ነው ምን መሆን ፈልገን? ብዙም አይለያይም እኮ አንድ ነው። እኛም መሆን የፈለግነው አምላክ ነው። ሳጥናኤልም መሆን የፈለገው አምላክ ነው። እንደ ዋዛ በተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ። ወደዚህ ወደ ዮርዳኖስ ወንዝ ስለመጣ እንደናንተ ኃጢአተኛ እንዳይመስላችሁ ሲል የዓለምን ኃጢአት የሚያስወግድ የማን በግ አለ? የዓለምን ኃጢአት ምን የሚል የሚያስወግድ ዘያትት ኃጢአት ዓለም የሚያረቅ ብሎ ተናግሮለታል። ሁለተኛው ክርስቶስ ንስሐን የመሰረተው ኃጢአት ሳይኖርበት ማለት ነው። ከኃጢአተኞች ጋር ደግሞ ታይቷል። በመጽሐፈ ምሳሌ ምዕራፍ 28 ከቁጥር 13 ላይ ተጽፎ በሚገኝ ኃይለ ቃል የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል በሚል ርዕስ ይሆናል። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እስቲ ከኔ ጋር በሉ። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ቃሉን የተናገረው ጠቢቡ ሰሎሞን ነው። በመጽሐፈ ምሳሌ ምዕራፍ 28 ከቁጥር 13 ላይ ስለ ኃጢአትና ኃጢአትን ተከትሎ ስለሚመጡ የህሊና መታወኮች ዘርዝሮ ከተናገረ በኋላ ወደ መፍትሄው ሲመጣ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ብሎ ስለ ንስሐ በአንድ አረፍተ ነገር እጅግ በጣም ጥልቅ ሐሳብ አስተምሯል። እንግዲህ መጽሐፍ ቅዱስ ላይ ትናንሽ መጽሐፍ ቅዱስ የሚባሉ ጥቅሶች አሉ። ትናንሽ መጽሐፍ ቅዱስ ማለት አንድ አረፍተ ነገር ናቸው። በውስጣቸው ግን ራሳቸውን ችለው ብዙ ትምህርት ያዘሉ ናቸው እና ጠቢቡ ሰሎሞን ደግሞ ባለቅኔ ስለሆነ ከ1005 በላይ ቅኔዎችን የተቀኘ ጸሐፊ ነው እና በአንድ አረፍተ ነገር ውስጥ ጥልቅ ሐሳብ አስቀምጧል። በንባብ ብዛት ሳይሆን ምስጢር በማብዛት ትርጓሜ በማብዛት ማለት ነው። በዚህ ቃሉ ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ከእግዚአብሔር ምሕረትን ያገኛል ብሏል። ስለዚህ በዚህ አረፍተ ነገር ላይ የመጀመሪያው ንስሐን አስተምሯል። ሁለተኛ ኃጢአትን መናዘዝን አስተምሯል፣ ኑዛዜን አስተምሯል። ሶስተኛ ኃጢአታችንን ከተናዘዝን በኋላ ደግሞ እንዴት መኖር እንዳለብን አስተምሯል። እነዚህን ሶስት ቁም ነገሮች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ይህ ጉባኤ የንስሐ ጉባኤ ነው። ሁላችሁም እንደምታውቁት ዓመቱ ከመቀየሩ በፊት ንስሐ እንድንገባ፣ ዘመኑ ሳይቀየር እኛ እንድንቀየር፣ ዘመኑ ሲለወጥ አብረን እንድንለወጥ የምንችልበት መንፈሳዊ ምስጢር ቢኖር ምንድን ነው? ንስሐ ነው። እንግዲህ ምስጢረ ንስሐ ቤተ ክርስቲያናችን ከሚደገሙ ምስጢራተ ቤተ ክርስቲያን ውስጥ ነው የምትደምረው። ለዚህም ምክንያቱ እኛ ኃጢአት ሁል ጊዜ ደግመን ስለምንሰራ፣ ሁሌ ስለምንወድቅ፣ ሁል ጊዜ ስለምንቆሽሽ፣ ሁል ጊዜ የምንነሳበትን መንገድ ደግሞ እግዚአብሔር አበጅቶልናል። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚች ምድር ላይ በተመላለሰበት ዘመን ካስተማረው ነገር መካከል አንዱ ምስጢረ ንስሐ ነው። እንደምታውቁት ክርስቶስ ጥምቀትን ተጠምቆ መስርቶልናል። ቁርባንን እንካችሁ ብሉ ጠጡ ብሎ ጢሞ አጣሞሙ እንደሚል፣ ቀምሶ አቀመሳቸው እንደሚል ሥጋውን ደሙን እንካችሁ ብሎ ሰጥቶናል። ንስሐን ደግሞ እሱ እንዳይፈጽመው ኃጢአት የለበትም አይደለም። ንጹሕ ባህሪ ነው ክርስቶስ። ኃጢአት ስለሌለበት ንስሐ ሊቀበል አይችልም። ግን በሁለት መልኩ የንስሐን ምስጢር አስተምሮናል። አንደኛ ተነሳያን ኃጢአታቸውን በሚናዘዙበት በዮርዳኖስ ወንዝ በትህትና ወርዶ ኃጢአተኞች በሚጠመቁበት በዮርዳኖስ ወንዝ
ወርዶ የመጀመሪያዊቱን ጥምቀት መስርቷል። በሌሎች ሰዎች አይን ኃጢአት የሰራ እንደነሱ በደለኛ መስሎ ይታያቸው እንደሚችል እያወቀ ማለት ነው ወደ ዮርዳኖስ ወንዝ ወረደ። መጥምቀ መለኮት ቅዱስ ዮሐንስ ግን ወደዚህ ወደ ዮርዳኖስ ወንዝ ስለመጣ እንደናንተ ኃጢአተኛ እንዳይመስላችሁ ሲል የዓለምን ኃጢአት የሚያስወግድ የማን በግ አለ? የዓለምን ኃጢአት ምን የሚል የሚያስወግድ ዘያትት ኃጢአት ዓለም የሚያረቅ ብሎ ተናግሮለታል። ሁለተኛው ክርስቶስ ንስሐን የመሰረተው ኃጢአት ሳይኖርበት ማለት ነው። ከኃጢአተኞች ጋር ደግሞ ታይቷል። የኃጢአተኞች ወዳጅ ተብሏል። ከኃጢአተኞች ጋር በልቷል፣ ጠጥቷል። በኃጢአታቸው ሰው የሚጸየፋቸውን ሰዎች በፍቅር አቅርቧቸዋል። ሶስተኛ ደግሞ ንስሐን ሰብኳል፣ አስተምሯል። መንግሥተ ሰማያት ቀርባለችና ምን አድርጉ? ንስሐ ግቡ ብሎ የስብከቱ መጀመሪያ ያደረገው ምስጢረ ንስሐ ነው። በመጨረሻም ደግሞ በሰበከው ስብከት ላይ ንስሐ ባትገቡ እናንተም እንዲሁ ትጠፋላችሁ ብሎ ምስጢረ ንስሐን ክርስቶስ አስተምሯል ማለት ነው። ንስሐ በጣም ጥልቅ ትምህርት ነች፣ ጥልቅ ምስጢር ነች። ንስሐ ያልቀየረችው ያለወጠችው ሰው የለም። የተዋረደውን ከፍ የምታደርግ ወደ እግዚአብሔር መንግሥት የምታስገባ ወደ መንግሥተ ሰማያት መሰላል ሆና የምታሻግር ንስሐ ነች። የንስሐን ኃይል የምትረዱት እግዚአብሔር እንኳን ሰው የሆነው በንስሐ ምክንያት። እግዚአብሔር ሰው የሆነው በምን ምክንያት ነው? በንስሐ ነው። እንዴት ካላችሁ እንደምታውቁት የሰው ልጅ ገነት ውስጥ ይኖር በነበረ ጊዜ ያልተሰጠውን ሽቶ አምላክ ለመሆን ፈልጎ አትብላ የተባለውን በልቶ ጸጋ እግዚአብሔርን አጣ፣ ልጅነቱን አጣ። ስለዚህ ከገነት ተባረረ፣ እርቃኑን ሆነ። የሰው ልጅ ከመበደሉ በፊት ግን ከኛ ቀድሞ ከእግዚአብሔር የተጣላ ሌላ ፍጥረት አለ? የለም? አለ። እሱም ማን ነው? ሳጥናኤል ነው። ሰይጣን ምን መሆን ፈልጎ ነው ከእግዚአብሔር ጋር የተጣላው? አምላክ መሆን ፈልጎ ነው። እኛስ ከእግዚአብሔር የተጣላ ነው ምን መሆን ፈልገን? ብዙም አይለያይም እኮ አንድ ነው። እኛም መሆን የፈለግነው አምላክ ነው፣ ሳጥናኤልም መሆን የፈለገው አምላክ ነው። እኛን እግዚአብሔር ከሰማይ ወደ ምድር ወርዶ ሰው ሆኖ ካዳነን ለምንድን ነው ሳጥናኤልን መልአክ ሆኖ ያላዳነው? ለእኛ ያሳየውን ፍቅር ለምን ለሱ አላሳየው? እግዚአብሔር ያዳላል እንዳንል እግዚአብሔር ፊትን አይቶ የሚያደላ አምላክ አይደለም ተብሎ ተጽፏል። ለሳጥናኤል የተደረገ ነገር ያልተደረገ ነገር ለምን ለኛ ተደረገ ካላችሁ ሳጥናኤል ንስሐ አልገባም፣ አዳም ግን ንስሐ ገብቶ አምላክ ሰው የሆነበት ምክንያት ለአዳም ወርዶ ተወልዶ ተሰቅሎ ሞቶ እንዲያድነው ምክንያት የሆነችው ምንድነች? ንስሐ ነች። አዳም ከገነት ከወጣ በኋላ ገነትን ያህል ቦታ አጣሁኝ፣ በገነት ሳለው እኮ ይሄ ነበር ምቾት ነበረኝ፣ አሁን ግን እንዲሆንኩ ብሎ አይደለም ያለቀሰው ያዘነው። መቅድመ ወንጌል እንደሚነግረን አዳም ብቸኛ ሐሳቡ አምላኬን አሳዘንኩት እያለ ያለቅስ ነበር። የአዳም ለቅሶ የአዳም እንባ እግዚአብሔርን በ5 ቀን ተኩል ከልጅ ልጅ ተወልጄ ምን እልሃለሁ ብሎ ወርዶ ተወልዶ እንዲያድነው አደረገ። ስለዚህ ንስሐ ማለት አምላክን ሰው ያደረገች ምስጢር ነው። ንስሐ በግዕዝ ነው፣ በአማርኛ ጸጸት ማለት ነው። ለምሳሌ በግዕዝ መጽሐፍ ቅዱስ ስታነቡ እገሌ ተጸጸተ፣ እገሊት ተጸጸተች የሚል ካገኛችሁ በግዕዙ ነስሐ ነስሐት ነው የሚለው። ወእግዚአብሔር እኔ ነስሐ እምዘነበበ፣ እግዚአብሔርም ከተናገረው የተነሳ ተጸጸተ የሚለው ነስሐ ይላል። ስለዚህ ንስሐ ማለት ጸጸት ነው። ከምንድን ነው የምንጸጸተው? ምን አደረግን ብለን ነው የምንጸጸተው? ኃጢአት ሰርተናል ብለን ስናስብ ነው የምንጸጸተው። ኃጢአት ሰርቻለሁ ብሎ ሰው አስቦ አምላኬን በድያለሁ ብሎ የሚጸጸተው ጸጸት ሰውን ወደ መዳን የሚያደርሰው ንስሐ ተብሎ ይጠራል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ንስሐ ኃጢአት ሰርቻለሁ ማለት እኛ በቀን ውስጥ ኃጢአት ሳንሰራ አንውልም። በቀን ውስጥ ብዙ አይነት ኃጢአት እንሰራለን። በቀን ውስጥ ልንገድል እንችላለን፣ ልንሰርቅ እንችላለን፣ ልናመነዝር እንችላለን። በግብር የሚሰሩ ብዙ ኃጢአቶችን ልንሰራ እንችላለን። ይሄ የመጀመሪያው ኃጢአት። አይ እኔ ከነዚህ የጸዳው ነኝ የሚል ሰው ደግሞ ካለ ምናልባት ባንሰርቅ፣ ባንገድል፣ ባናመነዝር፣ የሰው ንብረት ባንቀማ በቀን ውስጥ በአንደበታችን ደግሞ ብዙ ነገር እንናገራለን። በአፋችን እንዋሻለን፣ እንሳደባለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አናማ
አንዳንድ ሰው አሁን እጁን ታጥቦ የሚሰራው ኃጢአት አለ፣ እንደ ጲላጦስ ማለት ነው። እኔ ለማማት ብዬ አይደለም ብለህ ስለጀመርክ ሐሜት መሆኑ ይቀራል? አይቀርም። በቀን ውስጥ በአንደበታችን ብዙ ኃጢአት እንዋሻለን፣ እንሳደባለን፣ ማንናገረው ነገር የለም። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም ይላል መጽሐፍ ቅዱስ። ለዚህ ነው አባቶቻችን ዝምታ የሚመርጡት። ብዙ በተናገርኩኝ ቁጥር እጸጸታለሁ፣ ዝም በማለቴ ግን ቆጭቶኝ አያውቅም ይላል ቅዱስ አርሳኒዮስ። በጨዋታ መሃል ኃጢአት አለ። ለቀልድ ለጨዋታ ብለን የምንናገረው አይ እግዚአብሔር ቀልድ ነው ብሎ የሚተውል መሰል አይተውም። እንደ ዋዛ በተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ። ጨዋታ ለማሳመር ብለን የማይሆን የምንናገራቸው ቃላት ይሰማሉ። ሰው አይሰማም ብለን የምናወራው ተንሾካሽኮን የምናወራውን ሁሉ ማን ይሰማል? ይቆጥራል እያንዳንዱን ቃል። በዚህ ቀን እኮ እንዲህ ብለህ ነበር ይላል። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም የተባለው። ስለዚህ በቀን ውስጥ በግብር ባንፈጽመው በነቢብ ወይም በመናገር በጣም ብዙ ኃጢአት እንሰራለን። ለዚህ ነው ነቢየ እግዚአብሔር ዳዊት አቤቱ ለአፌ ጠባቂ አኑር አለ። ለአፌ ምን አኑር? አዎ እንደው አፋችንን መዝጊያ ማለት ነው። ብዙ መናገር ብዙ ኃጢአት አለ። አይ እንደው ይህንንም አልሰራም ካለን ደግሞ በሐሳባችን የማንሰራው ኃጢአት የለም። እንደውም ሰው ለመፈጸም የሚፈራው ለመናገር የሚያፍርበትን በሐሳቡ ግን የማያደርገው አይነት ኃጢአት የለም። በሐሳቡ ያልሰረቀ፣ ያልገደለ፣ ያልቀማ ሁሉንም ኃጢአት ያልሰራ ሰው የለም። በሐሳባችን ማለት በሐሳብ ንጽሕት ሆና የተገኘች ማን ብቻ ነች? ሌላ ማንም ፍጡር አልተቻለውም። ለመላእክት እንኳን አልተቻላቸውም። ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና ይላል። የሐሳብ ኃጢአት በጣም ከባድ ነው። በቀን ውስጥ ብዙ አይነት ሐሳብ እናስባለን። ምን እናድርግ? አሁን የሐሳብ ኃጢአት መቼስ ሰው አለማሰብ አይችልም። ከኔ ጋር ናችሁ? እስቲ አንዴ ማሰብ አቁሙ። አንዴ ይቻላል? አሁን ማሰብ ላቆም ነው ብላችሁ ታስባላችሁ። እሱ ራሱ ምንድን ነው? አይቻልም። ሰው ያለ አርምሞ ያለ ጽራት ያስባል። ሐሳባችንን እንዴት አድርገን ነው ማስቆም የምንችለው? ቅዱስ እንጦንስ ምን አለ መሰላችሁ? ወፎች በላይ ላይ እንዳይበሩ ማድረግ ይቻላል? ትችላላችሁ? እላያችሁ ላይ ጎጆ እንዳይሰሩ ማድረግ ሞታችኋል ማለት ነው። ጎጆ ከሰሩ ሞታችኋል። ስለዚህ ጎጆ እንዳይሰራ ማድረግ ትችላለህ፣ እንዳይበር ማድረግ አትችልም። የሐሳብ ኃጢአት በአይምሮ እንዳይመጣ ማድረግ አትችልም። እላይ ላይ ግን ጎጆ እንዳይሰራ ማድረግ ትችላለህ። የሐሳብ ኃጢአት ማለት የተጸነሰ ኃጢአት ነው። እንዳይወለድ ማድረግ ግን ትችላለህ። በአንተ ላይ ስልጣን እንዳይኖረው እንደዚህ ያድርግልን አምላካችን። ጥቃቅኑን ቀበሮች አጥምዳችሁ ያዙ የተባለው የሐሳብ ኃጢአት ነው። ብቅ ሲል ጠብቀህ ግደለው። አማትበህም ቢሆን ሰግደህም ቢሆን ጸልየህም ቢሆን ስዕሉ ፊት ሄደህም ቢሆን ወድቀህም ቢሆን የሐሳብ ኃጢአትን መቅጨት ይቻላል። ስለዚህ በቀን ውስጥ ብዙ ኃጢአት እንሰራለን። በሐልዮ በነቢብ በገቢር ማለት ነው። ይህንን ኃጢአት በድያለሁ ብለን ስናስብ ንስሐ ወይም ጸጸት ይባላል። ይህን ጸጸት ለሁላችን ያድለን። ሰው በነገራችን ላይ በኃጢአቱ ካልተቆጨ ካልተጸጸተ ኃጢአቱን ለካህን ቢናገር ራሱ ንስሐ ገባ ይባል። መጀመሪያ መቆጨት አለ። አለዚያ ዝም ብለህ ሄደህ የሰራውን ኃጢአት ብትናገር ሪፖርት እንደማቅረብ ነው። ልክ ሰራተኛ ዛሬ እኔን ሰርቻለሁ እንደሚለው ይሆናል። መጀመሪያ ኃጢአቱን መጥላት አለብን። አንዳንድ ሰው ኃጢአቱን ሳይጠላ ኃጢአቱን የሚያወራ ሰዋል። ልብ ብላችኋል? አንዳንድ ሰዎች እኔ እኮ አሁን ዛሬ እድሜ ይዞኝ ነው እንጂ ያላሳለፍኩት ነገር የለም፣ ሰፈሩ ራሱ በጥብጠ ነው፣ ሰክረን ጠጥተን አቤት ያ ጊዜ ብለው ትዝታ የሚያወሩ ሰዎች። አሁን ይሄ ንስሐ ነው አይደል? እነዚህ ሰዎች ይቆጫቸዋል ሁሉ ድጋሚ ቢሰሩ ደስ ይላቸው። አይቆጨኝም፣ እኔ በጊዜ ስንት ነገር አድርጌያለሁ። ይሄ ንስሐ አይደለም። መጀመሪያ መጥላት አለብን። ከዛ በኋላ ነው ወደ ኑዛዜ የምንመጣው። ኃጢአታችንን እንድንናዘዝ እግዚአብሔር ይፈልጋል። አባቶቻችን ጹሙ፣ ጸልዩ፣ ስገዱ የሚሉን ሊቀጡን አይደለም። ወደ ማን ሊያቀርቡን ነው? ወደ እግዚአብሔር ነው። ኃጢአቱን የሚሰውር አይለማም፣ የሚናዘዝባት የሚተዋት ከእግዚአብሔር ምን ያገኛል? አሁን የተማርነው እንግዲህ ለጠቅላላ እውቀት አይደለም። እኔም እናንተም ከዚህ ጉባኤ እንደወጣን ንስሐ እንድንገባ ነው። እግዚአብሔር የተማርነውን ለንስሐ ያድርግልን፣ የሰማነውን በልቡናችን ያሳድርብን።